የዝንጅብልና የቡና ውህድ በሰውነታችን ውስጥ ክብደትን ለመቀነስና ስብን ለማቃጠል ሁለት ዋና ዋና ሜካኒዝሞች ይጠቀማል። በአጠቃላይ ውፍረት የሚመጣው ትርፍ ካሎሪ ሲበዛ፣ ኢንሱሊን ስብ ሲያከማችና አእምሮአችን የጥጋብ ሆርሞንን መስማት ሲያቆም በሚፈጠር ባዮሎጂያዊ ዑደት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ቤተ ጤና በአዳነች መሃሉ። ዛሬ ደግሞ ለየት ባለና ሁላችንንም በሚነካ ርዕስ መጥቻለሁ። ቡና ስንል ለኛ ኢትዮጵያውያኖች ከመጠጥም በላይ ነው። ቡና ባህላችን ነው። ቡና መገናኛችን ነው። ቡና የፍቅርና የሰላም ማዕዳችን ነው። ግን ዛሬ በቡና አላስፈላጊ ስብን ለማቃጠልና ክብደታችሁን ጤናማ በሆነ መንገድ ለመቀነስ አስባችኋል? እንግዲያውስ ዛሬ ለየት ያለ ጣዕም ያለውና እጅግ ፈዋሽ የሆነውን የዝንጅብል ቡና ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ትምህርቱ እንለፍ። በመጀመሪያ ስለ ውፍረት እናያለን። ውፍረት በአንድ ሌሊት የሚመጣ ቀላል ክስተት ሳይሆን በተለያዩ ውስብስብ ባዮሎጂያዊ፣ ሆርሞናዊና የአኗኗር ዘይቤዎች መስተጋብር የሚፈጠር ሂደት ነው። የውፍረትን አመጣጥ በሚከተሉት አበይት ክፍሎች ከፋፍለን ማየት እንችላለን። አንደኛው የኃይል ሚዛን መዛባት ወይንም ካሎሪክ ሰርፕለስ የምንለው ነው። በመሰረታዊ ሳይንስ ክብደት መጨመር የሚመጣው ሰውነታችን ከሚያቃጥለው ኃይል በላይ የሆነ ተጨማሪ ኃይል በምግብ መልኩ ሲገባ ነው። የሚፈጠረው ሂደት ከምንመገበው ምግብ የምናገኘው ትርፍ ግሉኮስ ወዲያውኑ ወደ ኃይል ካልተቀየረ ጉበታችንና ጡንቻዎቻችን ግላይኮጅን በተባለ መልኩ ያከማቹታል። የነሱ ማከማቻ ሲሞላ ግን ትርፍ ግሉኮስ በቀጥታ ወደ ስብነት ተቀይሮ በስብ ሕዋሶቻችን ወይም በአዲፖስ ቲሹ ውስጥ ይከማቻል። ይህ ሂደት በሳይንሱ ላይፖጄነሲስ ይባላል። ሁለተኛው የሆርሞኖች ሚና ነው። ውፍረት የካሎሪ ብቻ ሳይሆን የሆርሞኖች መብዛትም ውጤት ነው። 3 ዋና ዋና ሆርሞኖች እዚህ ላይ ትልቅ ሚና ይጫወታሉ። ከነዚህም መካከል አንደኛው ኢንሱሊን ነው። ኢንሱሊን ዘፋት ስቶሬጅ ሆርሞን በመባል ይታወቃል። ጣፋጭና በቀላሉ የሚፈጩ ካርቦሃይድሬቶችን ለምሳሌ እንደ ነጭ ዳቦ፣ ስኳር ስንመገብ በደማችን ውስጥ ያለው የስኳር መጠን በፍጥነት ይጨምራል። በዚህ ጊዜ ቆሽታችን ወይም ፓንክሪያስ ከፍተኛ መጠን ያለው ኢንሱሊን ያመርታል። ኢንሱሊን ደግሞ ሴሎቻችን ስኳር እንዲቀበሉ ከማድረግ ባለፈ ስብን የማቃጠል ሂደትን በማቆም አዲስ ስብ እንዲከማች ትዕዛዝ ይሰጣል። ኢንሱሊን ሁልጊዜ ከፍ ብሎ የሚቆይ ከሆነ ሰውነታችን ስብ የማከማቸት ሂደቱ እየቀጠለ ነው ማለት ነው። ሁለተኛው ሌፕቲን ነው። ሌፕቲን በስብ ሕዋሶቻችን የሚመረትና ለአእምሮአችን ጠግብ ያለው መብላት አቁቡ የሚል መልእክት የሚያስተላልፍ ሆርሞን ነው። ሆኖም ከመጠን ያለፈ ውፍረት ሲመጣ አእምሮአችን የዚህን ሆርሞን መልእክት መስማት ያቆማል። ሌፕቲን ሬዚስታንስ ይፈጠራል ማለት ነው። በዚህም ምክንያት ሰውየው በቂ ምግብ ቢመገብም አእምሮ እንደራበው ስለሚያስብ ተጨማሪ ምግብ እንዲመገብ ያዘዋል። ሶስተኛው ሆርሞን ኮርቲሶል ነው። ዘስትረስ ሆርሞን በመባል ይታወቃል። ከፍተኛ ጭንቀት ወይም የእንቅልፍ እጦት ሲኖር ሰውነታችን ኮርቲሶል የተባለውን ሆርሞን በብዛት ያመርታል። ይህ ሆርሞን በተለይ በሆዳችን አካባቢ ስብ እንዲከማች ከፍተኛ አስተዋጽኦ ያደርጋል። እነዚህ 3ቱን የሆርሞኖችን ሚና አይተናል። ሌላኛው ሶስተኛው ደግሞ የአንጀት ባክቴሪያዎች መዛባት ነው። በአንጀታችን ውስጥ በትሪሊየን የሚቆጠሩ ባክቴሪያዎች አሉ። እነዚህ ባክቴሪያዎች በሚመጣጠን ሁኔታ ካልኖሩ ከምንመገበው ምግብ ውስጥ ከተለመደው በላይ ካሎሪን መጣው ወደ ደማችን እንዲገባ ያደርጋሉ። ለምሳሌ ፈርሚኩቴስ የተባሉ ባክቴሪያ አይነቶች ሲበዙ ሰውነታችን ከምግብ ውስጥ ተጨማሪ ስብና ስኳር እንዲመጥ ስለሚያደርጉ ለውፍረት ይዳርጋሉ። አራተኛው የዘረመልና የሜታቦሊዝም ፍጥነት ነው። ይህ ደግሞ
አንዳንድ ሰዎች በተፈጥሮ ዝቅተኛ የሆነ የካሎሪ ማቃጠል ፍጥነት አላቸው። ይህ ማለት እረፍት ላይም ሆነው ወይም ሲንቀሳቀሱ የሚያቃጥሉት የኃይል መጠን አነስተኛ ነው ማለት ነው። በተጨማሪም ከቤተሰብ የሚወረስ የዘረመል ወይም የጄኔቲክስ ዝንባሌ ካለ ወይም የምግብ አይነትና እንቅስቃሴ አለማድረግ ሲታከልበት ውፍረት በቀላሉ ይመጣል። በአጠቃላይ ውፍረት የሚመጣው ትርፍ ካሎሪ ሲበዛ፣ ኢንሱሊን ስብ ሲያከማችና አእምሮአችን የጥጋብ ሆርሞንን መስማት ሲያቆም በሚፈጠር ባዮሎጂያዊ ዑደት ነው። ወደ ሳይንሳዊውና ወደ ፋርማኮሎጂው ጥልቅ ትንታኔ ስንገባ አእምሮአችንን ዘና የሚያደርገው አዴኖሲን የዝንጅብልና የቡና ውህድ በሰውነታችን ውስጥ ክብደትን ለመቀነስና ስብን ለማቃጠል ሁለት ዋና ዋና ሜካኒዝሞች ይጠቀማል። እነሱም አንደኛው የካፌን ሚናና ስብን መሰባበር ወይም ሊፖላይሲስ የምንለው ነው። ይህ በቡና ውስጥ ያለው ካፌን ወደ ደማችን ሲገባ አእምሮአችን ዘና የሚያደርገውን አዴኖሲን የተባለ ኬሚካልን ያግደዋል። ይህ ሲሆን ማዕከላዊ የነርቭ ስርዓታችን ይነቃቃና ኖርኢፒኔፍሪን የተባለ ሆርሞን ወደ ደማችን በብዛት ይለቀቃል። ይህ ሆርሞን በቀጥታ ወደ ስብ ህዋሶቻችን ወይንም ወደ አዲፖስ ቲሹ በመጓዝ የተጠራቀመውን ስብ እንዲሰባበርና ወደ ደም ውስጥ እንዲለቀቅ ትዕዛዝ ይሰጣል። ይህ ሂደት በሳይንሱ ላይፖላይሲስ ይባላል። የተሰባበረው ስብ ለሰውነታችን እንደ ነዳጅ ወይም እንደ ኢነርጂ ሆኖ ያገለግላል። ሁለተኛው የዝንጅብል ሚና ሙቀት ማመንጨትና ሆርሞንን ማስተካከል ነው። ዝንጅብል በውስጡ ጂንጀሮልና ሾጋውል የተባሉ እጅግ ጠንካራ ንቁ ኬሚካሎች አሉት። እነዚህ ኬሚካሎች ወደ ሆዳችን ሲገቡ የሰውነታችንን የተፈጥሮ ሙቀት ማመንጨት ሂደት ማለትም ቴርሞጄኔሲስ ያፋጥናሉ። ሰውነታችን ይህንን ሙቀት ለማምረት ተጨማሪ ካሎሪ ማቃጠል ግድ ይለዋል። በተጨማሪም ዝንጅብል በደም ውስጥ ያለውን የስኳር መጠን በማስተካከል ኢንሱሊን የተባለውን ሆርሞን ከልክ በላይ እንዳይመረት ያደርጋል። ኢንሱሊን ስብ አከማች ሆርሞን ስለሆነ የእሱን መጠን ማስተካከል ማለት አዲስ ስብ በሰውነታችን ውስጥ እንዳይጠራቀም መከላከል ማለት ነው። ከዚህም ባለፈ ዝንጅብል የረሃብ ስሜት የሚቀሰቅሰውን ሆርሞን በማረጋጋት ቶሎ ቶሎ እንዳንራብ ይረዳናል። ሶስተኛ ላይ የምናየው ደግሞ የሁለቱን አስደናቂ ውህደት ነው ወይም ደግሞ ሳይነርጀቲክ ኢፌክት የምንለው ነው። እንግዲህ አስቡት ቤተሰቦቼ፣ በቡናው አማካኝነት የተጠራቀመው ስባችን ይሰባበራል። በዝንጅብሉ አማካኝነት ደግሞ ሰውነታችን የካሎሪን ማቃጠል አቅም ይጨምራል። እንዲሁም አዲስ ስብ እንዳይጠራቀም መንገዱን ይዘጋል። ይህ አንድ ላይ ሲዋሃድ ሰውነታችን ወደ ከፍተኛ የስብ ማቃጠያ ማሽን ይቀየራል ማለት ነው። አዘገጃጀቱ ይህ የዝንጅብል ቡና አላስፈላጊ ስብን ለማቃጠልና ክብደት ለመቀነስ በቤታችን ውስጥ በቀላሉ ልናዘጋጀው የምንችለው መጠጥ ነው። እንዴት እናዘጋጀዋለን? በመጀመሪያ 3 የሻይ ማንኪያ ቡና በ400 ሚሊ ሊትር ውሃ ውስጥ እናሞቀዋለን። ነገር ግን በጣም አናንተከትከውም። በመቀጠል ያሞቅነውን ቡና እናጣራዋለን። ከዚያም ሩብ የሻይ ማንኪያ የተፈጨ ዝንጅብል እንጨምርበታለን። በመጨረሻ እንደ ምርጫችን ትንሽ ወተት ወይም ደግሞ ጾም ከሆነ የአትክልት ወተቶችን መጠቀም እንችላለን። ለምሳሌ የአልመንድ ወተት፣ የኮኮናት ወተት ወይም ደግሞ ኦትስ ሚልን መጠቀም እንችላለን። ይህን አስደናቂ መጠጥ እንዴትና መቼ እንውሰደው? የካፌን መጠኑ እንዳይበዛ በቀን ከ2 ብርጭቆ በላይ ባንጠጣ ይመረጣል። ይህን መጠጥ በጠዋት ቢጠጡት እጅግ ይመረጣል። የጨጓራ ህመም ከሌለባችሁ ጠዋት በባዶ ሆድ ቢወሰድ ስብን የማቃጠል ሂደቱን ያፋጥነዋል። የጨጓራ ህመም ካለባችሁ ግን ጠዋት ከቁርስ በኋላ አድርጉት። ማታ ላይ መጠጣት እንቅልፍ ሊያዛባ ስለሚችል አይመከርም። ሌላኛው የምናየው ይህንን መጠጥ ማን መውሰድ የለበትም እና ከመድኃኒት ጋር ያለውን መስተጋብር ነው። ምንም እንኳን ይህ መጠጥ ተፈጥሯዊ ቢሆንም የሚከተሉት ሰዎች ይህን መጠጥ ከመውሰድ መቆጠብ ወይም ሐኪማቸውን ማማከር አለባቸው። መውሰድ የሌለባቸው ሰዎች የልብና የደም ግፊት ታማሚዎች። ካፌንና ዝንጅብል በአንድ ላይ ሲወሰድ የልብ ምትና የደም ግፊትን ሊጨምር ይችላል። ሌላው የጨጓራ ቁስለት ወይንም
ከባድ የአሲድ መመለስ ያለባቸው ሰዎች ህመሙን ሊያባብስ ይችላል። ሌላው ደግሞ መውሰድ የሌለባቸው ነፍሰ ጡርና አጥቢ እናቶች ናቸው። ከፍተኛ የካፌን መጠን ለጽንስ እድገት ስለማይመከር ጥንቃቄ ያስፈልጋል። ሌላው ከመድኃኒቶች ጋር ያለውን መስተጋብር ነው የምናየው። የመጀመሪያው ከደም ማቅጠኛ መድኃኒቶች ጋር እንደ አስፕሪን፣ ዋርፋሪን ያሉ መድኃኒቶችን የምትወስዱ ከሆነ ጥንቃቄ ያስፈልጋል። ምክንያቱም ዝንጅብል በተፈጥሮ ደም የማቅጠን ባህሪ ስላለው ከመድኃኒቶቹ ጋር ሲደመር የደም መፍሰስ አደጋ ሊያጋጥም ይችላል። ሌላኛው የስኳር መድኃኒቶች ናቸው። ዝንጅብል በደም ውስጥ ያለውን የስኳር መጠንን የመቀነስ አቅም ስላለው የስኳር መድኃኒት ከምትወስዱ ሰዎች ጋር ዝንጅብል ሲደመር የስኳር መጠንን ከመጠን በላይ ሊያወርደው ስለሚችል ይህ ክትትል ያስፈልገዋል። ሌላኛው እንደ ቦነስ የሚጨምርላችሁ ሁለተኛ አዘገጃጀት ነው። የሚያስፈልጉን ነገሮች ሰለሪ በደንብ ታጥቦ የተከተፈ፣ ግማሽ ኪያር በደንብ ታጥቦ የተከተፈ፣ አንድ ፖም በደንብ ታጥቦ የተከተፈ እና አንድ ሎሚ ነው። ሎሚውን ጭማቂውን ከጨመቅን በኋላ ጭማቂውን ለብቻ፣ ልጣጩን ደግሞ በደንብ በትንንሹ ክትፍትፍ አድርገን ማዘጋጀት ነው። የአዘገጃጀቱም ቅደም ተከተል የተከተፈውን የሎሚ ልጣጭ በአንድ ብርጭቆ ውሃ ውስጥ አድርጎ ለ3 ደቂቃ ማፍላት ነው መጀመሪያ። ከዚያም የፈላውን የሎሚ ልጣጭ ውሃ ከጨመቅነው የሎሚ ጭማቂ ጋር ማቀላቀል። ያዘጋጀናቸውን ግብአቶች በብሌንደር ውስጥ ጨምሮ ያፈላነውንና የሎሚውን ጭማቂ አንድ ላይ መጨመርና መፍጨት ነው። አራተኛ ላይ ያዘጋጀነውን ጁስ አጥልለን ወይም ሳናጠል መጠቀም ይቻላል። ሌላው የምናየው አጠቃቀሙንና ጥቅሞቹን ነው። ያዘጋጀነውን ጁስ በብርጭቆ ዕቃ ውስጥ አድርጎ በፍሪጅ ውስጥ ማስቀመጥ ይቻላል። እሱንም ለ7 ቀን ማቆየት ይቻላል። አወሳሰዱ በቀን 1 ብርጭቆ ከቁርስ በኋላ መጠቀም ነው። ላሳስባችሁ የሚገባው ማንኛውም የቤት ውስጥ መፍትሄን ከመጀመራችሁ በፊት በተለይ ቋሚ ህመም ያለባችሁ ሰዎች የህክምና ባለሙያን ማማከር አለባችሁ። ውድ የቻናሌ ቤተሰቦች የዛሬው ልዩና ተፈጥሯዊ መጠጥ ዝግጅታችን ይህንን ይመስል ነበር። ስብን ለማቃጠል የሚረዳውን የዝንጅብል ቡና አሰራር፣ ሳይንሳዊ ጥቅሙን፣ አጠቃቀሙንና ጥንቃቄዎቹን በጥልቀት አይተናል። ሁልጊዜም እንደማስታውሳችሁ ይህንን መጠጥ የልብ ህመም፣ የደም ግፊት ወይንም ሌላ ቋሚ ህመም ያለባችሁ ሰዎች ከመውሰዳችሁ በፊት የህክምና ባለሙያ ማማከርን እንዳትረሱ። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁን ሼር በማድረግ ይህንን ጠቃሚ የጤና መረጃ አካፍሏቸው። በቀጣይ እንድሰራላችሁ የምትፈልጉት ርዕስ ካለ ከስር በኮሜንት መስጫው ላይ አስቀምጡልኝ። ሁል ጊዜ ጤናማ ሁኑ፣ ደስተኛ ሁኑ። መልካም ጊዜ ይሁንላችሁ። በሌላ አጓጊ ሳይንሳዊና አስተማሪ የጤና ቪዲዮ እስከምንገናኝ ድረስ ራሳችሁን ጠብቁ። አመሰግናለሁ። ቻው።